ስሙ ራሱ አያዘኝም። በነገራችን ላይ የእነ ሀናን እንትን ነበር ይችላችሁ የመጣሁት እስካሁን ድረስ ስትከታተሉ የቆያችሁት የእነ ሀናን ታሪክ ነበር ማለት ነው። ያው ዛሬ ምርመራው አልተደረገም ገና ነው። ግን የሚገርመው ነገር የሀና አባት የእነ ሀና የእነ ሰላም አባት መጥቶ ነበር ከውጭ ሀናን እቅፍ አድርጎ ልጅ እንዴት ነሽ ደህና ነሽ ወይ ምናምን ብሎ ሳማት ማለት ነው። ልጅ ነኝ ብላ የምትከራከረዋን ደግሞ አሪፍ ነው ሜላት እኮ ሰራተኛ መቀጠር ትችላለች፣ ምክንያቱም አንቺን የመሰለ ቆንጆ ቀጥራለች አላት ማለት ነው። እንዴ ማለት ምናምን አልገባኝም ምናምን እያልሽ እየተደናበረች ነበረ። ከዛ ልጆቹ መጡ፣ ሰላምና ምናሴ ሲመጡ ሰራተኛዋ የሆነች ደንባራ ነገር ነች ምናምን አላቸው። እነሱ ትክክለኛ ሀናን መስሏቸው አዎ ሀና እኮ ምንም ነገር ስትጠይቃት ድንጉጥ ናት ምናምን ነገር አሉት። ወላኪን ግን በኋላ ላይ ቁርስ አቅርቢ ምናምን ብለው ሲጣሩ ስትመጣ ልጄ ብሎ ያቀፋትን ነው እነሱ ሰራተኛ ብለው የተጣሩት ማለት ነው። መጨረሻ ላይ ወይዘሮ ሜላት ዘንድ ሄዶ እኔ ልጅ ነው ብላ የመጣችው ምንም አላማረችኝም ይላታል። ማለት ብለዋለች። እኔ ልጄ የምትመስለኝ ሰራተኛ የምትሏት ሀና ነች ሲላት ሀና ውሸታም ነች፣ ገንዘብ ለማግኘት ነው እያጭበረበረች ያለችው። ምክንያቱም እስከ ዛሬ ድረስ ምንም ሳትል ዛሬ ልጄን ሳገኝ ነው ቤተሰብ በመበጠጥ ብለዋለች ማለት ነው። ምናልባት ይሄ ይፈጠራል ብላ አላሰበችም ይሆናል ምናምን ይላል። እንደ አጠቃላይ አባትየው ያው ሀናን ነው ልጄ ብሎ የሚያስበው ማለት ነው። አባት የታመመ አባት የሚሰጋ አባት አለኝ ምናምን ስትል ራሱ ከኔ ውጭ አባት አለሽ እንዴ ሲላት ነበረው ማለት ነው። እና ይሄንን ይመስላል ማለት ነው። ያው የዛሬው እንደተከታተላችሁት እላችኋለሁ። ምርመራው መቼ ነው የሚደረገው የሚለው ግን የሁሉም ጥያቄ ነው፣ የሁላችንም ጥያቄ ነው። ምርመራው ገና አልተደረገም። ምክንያቱም ሜላት ተናግራለች። በነገራችን ላይ ቲክቶክ ላይቭ ላይ ገብታ ሲጠይቋት ነበርና በኮሜንትም በገስትም ገብቶ ሲጠይቋት ነበረ። ምርመራው አሁን ተደርጎ የሀና ልጅነት ከታወቀ ዲራማው ያበቃል፣ ዲራማው እንዲያበቃ ትፈልጋላችሁ ወይስ ነበር ማለት ነው። መጨረሻ ላይ ነው የሀና ልጅነት የሚታወቀው ብላለች። ባይታወቅም እንግዲህ እንትና ሴራ ማን ነው የባዩሽ ሴራ ይከሽፋል ወይስ ይሳካላታል የሚለውን አብረን የምናየው ይሆናል ማለት ነው። ባዩሽ የምትባለዋ አሮጊት ኮሜንት ላይ በነገራችን ላይ ገብታችሁ ብታው ማለት ነው ገስት ላይ ገብተው እነሱ ገብተው ገስት ላይ ማለት ነው ኮሜንት ላይ አቤት አበሻ አቤት አበሻ። እኔ እኮ ማለት ነው ሙሰልሰል እንደሆነ ማለት እኔ በቃ ፊልም እንደሆነ እያወቅ ነው፣ ዲራማ እንደሆነ እያወቅ ነው፣ ውሸት ፌክ እንደሆነ እያወቅ ነው እውነት መስሎን የምንበሳጭ የምንናደደው የምንሳደበው ነገርሳ ማለት ነው። እንደው በጣም ነው የሚገርመው ማለት ነውና ሲሰርቧት ነበረ። ለምንድነው የጓደኛሽን ገንዘብ ለመውረስ እንደዚህ የምታደርጊው ሲሏት ነበር። የዲራማው በቃ የተሰጠኝ ካራክተር ነው ምናምን ምን ላድርግ ትላቸዋለች። ሜላት ደግሞ ለምንድነው ልጅሽ የምታሰቃያት ይሏታል። ለሀና በፊት ጥሩ ሰው ነበር፣ መጨረሻ ላይ ግን ልጅ ነኝ ብላ ሲሞቱ ከመጣች በኋላ ሀናን እያስቀይሻት ነው፣ እየተቆጣሻት ነው። ለምን ትቆጫታለች? ሀናን የምትቆጭበት ፓርት ላይ በጣም ታናድኛለች ምናምን እያሉ ሲጠይቋት ነበር። እየሳቀች ነበረ። እንደ አንድ እናት ከ16 ዓመት በኋላ ልጅን አግኝቼ መረጃዋን ይዛ ፈተዋን ይዛ መጥታ ልጅን አግኝቼ እቤት የነበረችው ሰራተኛ እኔ ነኝ ልጅ ስትል እንደ አንድ እናት የሚሰማችሁን ስሜት እናንተ ገብታችሁ ንገሩኝ ስትል ነበር ማለት ነው። እላችኋለሁኝ ውዶችዬ እና ይሄንን ይመስላል ያለው ነገር ዛሬ ማለት ነው። እና ይሄን ይመስላል እላችኋለሁ። የነበረን ቆይታ ስለነበረን ቆይታ እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እንደዚሁ የእነ ሀናንም እንትን እየተከታተልኩ አመጣለሁ። ሙሉውን ደግሞ እየሄዳችሁ ነው በነገራችን ላይ ቆራርጬ ነው የማመጣው። ሙሉውን ያን ያክል አላመጣውም ማለት ነው። ሙሉውን እየሄዳችሁ ቻናላቸው ላይ ማየት ምንድነው ኖላዊ የሚለው ቻናል ላይ ገብታችሁ ማየት ትችላላችሁ። የነበረ ቆይታ ይሄንን ይመስላል ማለት ነው። የነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።